ሰላም ሰላም ውድ የአስኪቴክ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ኦፕሬቲንግ ሲስተም ምንድነው የሚለው እናያለን። ቪዲዮውን እስከ መጨረሻው ተከታተሉ ዘንድ የአክብሮት ግብዣችን ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ ቴክኖሎጂ ትምህርቶችን፣ ሀሳቦችን የምናጋራበት ቻናል ነው። ወደ ቪዲዮ ኦፕሬቲንግ ሲስተም ያው ብዙ ጊዜም ደግሞ ዊንዶው ስለምንጠቀማት ነው። ዊንዶው አልሰራለኝ፣ ዊንዶው ፌል አደረገ፣ ዊንዶው እንደዚህ ሆነ ምናምን እንዳለን። ነገር ግን ያ ዊንዶውስ ወይም ደግሞ ኦፕሬቲንግ ሲስተም ማለት ምን ማለት ነው? ኦፕሬቲንግ ሲስተም ማለት በኮምፒውተሩ ሃርድዌር እና በኮምፒውተሩ ሶፍትዌር መካከል ሆኖ በሁለቱ መካከል መልካም ግንኙነት ወይም ደግሞ ጥሩ ኮሙኒኬሽኑን ሃንድል የሚያደርግልን ሶፍትዌር ነው ማለት ነው። ሲስተም ነው ማን ኦፕሬቲንግ ሲስተም ማለት ነው። ምናልባት ዊንዶው ፌል ያደረገ ኮምፒውተር እናንተ ምንም ትእዛዝ ታዙት ምንም ላይ ይስጣችሁ ትእዛዙን ማይቀበላችሁ ትእዛዙንም ደግሞ አይመልስላችሁም ማለት ነው። ምክንያቱም ያለ ኦፕሬቲንግ ሲስተም አንድ ኮምፒውተር ዝም ብሎ የሃርድዌር ጥርቅም ነው ወይም ደግሞ ጥቅም አልባ ነው ማለት ነው። ሁለት አይነት ኦፕሬቲንግ ሲስተሞች አሉ። የመጀመሪያው ዲስክቶፕ ኦፕሬቲንግ ሲስተም ነው። ሁለተኛው ደግሞ ሞባይል ኦፕሬቲንግ ሲስተም ነው። ያው ቴክኖሎጂው አድቫንስ በሆነ ቁጥር ኦፕሬቲንግ ሲስተሞቹም በዛ ልክ ዲቨሎፕ እየተደረጉ ይሄዳሉ ማለት ነው። በመጀመሪያ ያው እንደምታውቀው ኮምፒውተር ነው የተሰራው። ዜርፎር ለኮምፒውተር የሚሆን የኮምፒውተር ኦፕሬቲንግ ሲስተሞች አሉ። ነገር ግን ቴክኖሎጂው አድቫንስ ሲሆን ሞባይል መጣ። ሶ ለሞባይል የሚሆኑ ደግሞ የሞባይል ኦፕሬቲንግ ሲስተሞች ክሬት ተደረጉ ማለት ነው። የመጀመሪያው ዲስክቶፕ ኦፕሬቲንግ ሲስተሞች ስናያቸው ሶስት ኦፕሬቲንግ ሲስተሞች አሉ አሁን ከረንትሊ ዓለም ላይ ዋይድሊ አገልግሎት እየሰጡ ያሉ። የመጀመሪያውና ብዙዎቻችን የምንጠቀመው የማይክሮሶፍቱ ዊንዶውስ ኦፕሬቲንግ ሲስተም ነው ማለት ነው። ዊንዶው በጣም በብዙ ዲቫይሶች ላይ ራን ማድረግ የሚችል ኦፕሬቲንግ ሲስተም ነው። ያው ብዙዎቻችሁ ታውቃላችሁ። ኤችፒ ላፕቶፕ ያላችሁ ዊንዶው ትጠቀማላችሁ። ዴል ያላችሁ ዊንዶው ትጠቀማላችሁ። ቶሺባ ያላችሁ ሌላም ብዙ ዊንዶው ራን ያደርጋል በሳይለው። ሁለተኛው ደግሞ የአፕል ምርት የሆነው እና ደግሞ በአፕል ዲቫይሶች ላይ ብቻ ራን የሚያደርገው ማክ ኦፕሬቲንግ ሲስተም ነው። ምናልባት ማክ ላፕቶፖች አይታችሁ ከሆነ ማክ ላፕቶፕ ላይ ዊንዶው ብቻ አይሰራላችሁ። ምንድነው ማክ ዲቫይሶች ሲጀመር መጀመሪያ ፋብሪኬት ሲደረጉ ማክ ኦፕሬቲንግ ሲስተም ራን እንዲያደርግባቸው የአፕል ምርቶች ስለሆነ የአፕል ምርት ግዴታ ማክ ኦፕሬቲንግ ሲስተም ነው የሚጠቀሙት ማለት ነው። እጅግ በጣም ውድ ናቸው፣ በጣም ፈጣን ናቸው፣ በጣም ነው የሚያምሩት ማክ ኦፕሬቲንግ ሲስተሞች። ሶስተኛው ሊነክስ ኦፕሬቲንግ ሲስተም ነው። ለምሳሌ የኔን ላፕቶፕ ካያችሁ አሁን እኔ የምጠቀመው ሊነክስ ኦፕሬቲንግ ሲስተም ነው። ብዙ ዲስትሪቢዩሽኖች አሉት። ከዛ ውስጥ እኔ የምጠቀመው አሁን ኡቡንቱ የሚባለው ኦፕሬቲንግ ሲስተም ነው። የሊነክስ ዲስትሪቢዩሽን ነው ደግሞ የሊነክስ ኤግዛምፕል ነው። ምናልባት ዊንዶውን ብዙዎቻችሁ ታውቁታላችሁ። ይሄ ግን ሊነክስ ኦፕሬቲንግ ሲስተም ነው ማለት ነው። ሊነክስ ደግሞ ኢቭን የሚገርመው ቢሮ እንኳን የለውም፣ ፊዚካሊ ቢሮ የለውም። ነገር ግን ዓለም ላይ ያሉ ዲቨሎፐሮች የሶፍትዌር አልሚ ባለሙያዎች ኦፕን ሶርስ አድርገው የሰሩት እጅግ በጣም ሴኩርድ የሆነ ምናልባት ሰርቨር ላይ የሚሰሩ ክራውድ ላይ የሚሰሩ ሰዎችን ካያቸው ኦፕሬቲንግ ሲስተማቸው የሚጠቀሙት ሊነክስ ነው ማለት ነው። በጣም ከስተማይዜብል ነው ደግሞ ብዙም ጊዜ ኮማንድ ላይ የሚባል አለ። ምናልባት ከፍቼ ባሳያችሁ ለምሳሌ እዚህ ጋር ኤልኤስ ብዬ ኢንተር ብለው የሆኑ ሊስት ኦፍ እንትሮችን ያመጣልኝ። አሁን ልክ በዚህ መልክ ኮምፒውተሩን ማዘዝ የምንችለው ማዘዝና መጠቀም የሚያስችለን ኦፕሬቲንግ ሲስተም ነው። በጣም ተወዳጅ ነው። ያው ብዙዎቻችሁ ካወቃችሁት ያው የሚጠቀሙ ሰዎች ይህንን ኦፕሬቲንግ ሲስተም ያውቁታል። ዜርፎር ለዴስክቶፕ ኦፕሬቲንግ ሲስተም ምሳሌዎች እነዚህ ናቸው ማለት ነው። ሊነክስ ኦፕሬቲንግ ሲስተም አለ። በእያንዳንዱ ኦፕሬቲንግ ሲስተም ላይ እንዴት እንጭናለን እንዴት እንጠቀማለን የሚለውን እንመጣበታለሁ። ለምሳሌ እኔ አሁን ሊነክስ ኦፕሬቲንግ ሲስተም ነው የምጠቀመው። እንዴት ሊነክስ እንጠቀማለሁ፣ እንዴት ጫንኩት፣ ለመጫን ምን ቅድመ ሁኔታ ያስፈልጋል በሚለው ደግሞ በሌላ ቪዲዮ መልስበታለሁ። ለምሳሌ ዊንዶው ፌል ሲያደርግባችሁ ምን ማድረግ አለባችሁ፣ ዊንዶውስ ለመጫን ምን ያስፈልጋል፣ እንዴት እንጫን ነው የሚለውን ከፈለጋችሁት የምትፈልጉትን ከዚህ ከሶስት ኦፕሬቲንግ ሲስተም አንድ የምትፈልጉትን ኮሜንት ላይ ጻፉልኝ። ብዙ ኮሜንት ለተጻፈበት ኦፕሬቲንግ ሲስተም ሙሉውን ከመጫን አንስቶ እስከ መጠቀም ያለውን ሰራበታለሁ። ሁለተኛው ኦፕሬቲንግ ሲስተም ደግሞ ለሞባይል ኦፕሬቲንግ ሲስተም ደግሞ ለሞባይል ዲቫይሶች ተብሎ የተሰራ ኦፕሬቲንግ ሲስተም ነው። ያው ሁለት ናቸው፣ አንድሮይድ እና አይኦኤስ። ያው ብዙዎቻችን የምንጠቀመው ደግሞ የብዙዎቻችን ስልኮች አንድሮይድ ናቸው።
ከዛ ውጭ ደግሞ iOS ልክ ቅድም ማክ እንዳየነው iOSም የአፕል ምርት ነው። የአፕል ዲቫይሶች ብቻ ራን የሚያደርጉበት iOS ነው ደግሞ ኦፕሬቲንግ ሲስተም ነው ማለት ነው። ለምሳሌ አይፎን ስልክ ካላችሁ የአይፎን ስልክ አንድሮይድ ሶፍትዌሮችን ብትጭኑበት አይቀበላችሁ ወይም ደግሞ ሶፍትዌሮች ሲሰሩ ሁለቱ ላይ እንዲጫኑ ተደርገው ካልተሰሩ አንዳንዴ ማለት ገጥሟቸው ይሆናል። የአንድሮይድ ስልኮች እና የአይኦኤስ ስልኮች ኮሙኒኬት ለማድረግም ይቸገራሉ። ምክንያቱም ኦፕሬቲንግ ሲስተማቸው ስለሚለያይ ኮሙኒኬት ማድረግ አይችሉም። ነገር ግን ሶፍትዌሮች ሲሰሩ አሁን ላይ ሁለቱም ላይ ራን እንዲያደርጉ ማለት አንድሮይድም ላይ አይኦኤስም ላይ ራን እንዲያደርግ ተደርጎ ይሰራል። ለምሳሌ ጎግል ክሮም iOS ላይም አለ አንድሮይድ ላይም አለ ማለት። ስለዚህ ሁለቱም ላይ እንዲጫን ይደረጋል ማለት ነው። ምናልባት ስቶራቸውም ኢቭን ይለያያል። አፕ ስቶር እና ፕሌይ ስቶር የአንድሮይድ ስልኮች ፕሌይ ስቶር ላይ ነው ስቶር የሚደረጉት። የአይኦኤስ ስልኮች ደግሞ የአፕል ምርቶች ደግሞ አፕል ስቶር የሚባል እዛ ነው የሚቀመጡት ማለት ነው። ስለዚህ አለው ዲስትሪቢዩሽን ለማውራት ሞክረን በቀጣይ ደግሞ ስለ እያንዳንዱ ኦፕሬቲንግ ሲስተም ኢንዲፕስ ዊንዶውን ምንድነው፣ ዊንዶውን ለመጠቀም ምን ማድረግ አለብን፣ ዊንዶው እንዴት እንጭናለን፣ ለኔክስት እንዴት እንጠቀማለን የሚለውን በሌላ ቪዲዮ እሰራበታለሁ። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። አሁንም በድጋሚ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ለማሳሰብ እወዳለሁ።